ይሄ ምንድነው? የነ ዮሴፍ የዮሴፍና ይሄ የማርያም ቤተክርስቲያኑ ካቴድራል የተሰራበት ቦታ ነው። መግቢያው ላይ ነው ያለሁት። ምኑ ነው ይሄ የማርያምና የዮሴፍ ቤት የነበረው? አዎ አዎ፣ ኦኬ ኢየሱስ ያደገበት ቦታ ማለት ነው። ያ All right, good. Let's do a quick count off so we know we're all clear. Guys, come on over. 1, 2, 3, 4. ይሄ ቤተክርስቲያን የተሰራበት ነው። ይሄ በሙሉ ዓለም ላይ ያሉት ቤተክርስቲያናት አሻራቸውን ያኖሩበት ነው። ይሄን ቦታ ለሁላችንም ይመለከታል ብለው ማለት ነው። የተለያየ ሀገር ስም አለ እዚህ ታች እንደምታዩት። የሁሉም ሀገራት ነው እዚህ ጋር። ኢትዮጵያ ይህን ስዕል አስቀምጣለች እዚህ እና በሙሉ ይሄ ጥግ ጥግ ግንቡ ስር ፎቶ የተለያየ ሀገራት ማስታወሻቸውን አስቀምጧል። ይሄ በሙሉ ይሄ ግቢ የነ ዮሴፍ ሰፈር ነው። አሁን በዘመናዊ ነው የተሰራው። ለኛ ግን የሚያስፈልገን ትክክለኛ መኖሪያቸውን አስቀምጠውልናል። የትቤ ሶሪ ሳትርቅ አንድ ማርያሞቹን አንድ ያሳየን የትቤ አንዴ። እሺ እሺ፣ እንደሚለያዩ አዎ አዎ፣ እንደዛ ሳስብ ነበር። እቺ የቤላሩስ ማርያም ነች። የተለያዩ ሀገራት የተለያየ መልክ ያላት ማርያምን ያስቀመጡበትን ቦታ አዎ አዎ፣ እቺ የቤላሩስ ነች። የቤላሩስ ነች። ይታያል? አዎ ይታያል ይታያል። እቺ የቡልጋሪያ ነች። የቡልጋሪያ ነች። ቀጥል፣ እንደሱ እያደረግ ቀጥል። እቺ የጣሊያኗ ማርያም ነች። ልጇ ልብስ የለውም የዚች። እቺ የፈረንሳይዋ ማርያም ነች። ቦንጆርኖ። እቺ የኢትዮጵያዋ ማርያም ነች። እስኪ ልጁ ትንሽ አድጓል እንዴ? 10 ያዘ ነው እንደምታይ። እግሩን አታየውም? ራሱ እግሩ እኮ በጣም ትልቅ ነው። እግሩ ራሱ 16 ቁጥር ምናምን ነገር። እቺ የቺዊት ለምናምን የሚል ነው ስሙ፣ በላቲን አይነት ነው። ከበድ ያለ ስም ያለው ምን እንደሚለው እቺ ጥቁር ማርያም ነች። እሱ ወደ ላይ ከፍ አድርገው እሷን ሲያሳየ ኖ ፎቶውን አሳየ። በጣም ጥቁር ነች። የክርስማስ ዛፍ ነው የምትመስለው። አቀማመጧ እንደዛ ነው። የክርስማስ ትሪ ጥቁር ነች አይደል? ይሻገርና አዎ፣ በጣም ጥቁር ነች። ይባረክ ናምጣት እንዴ! እሱም ስለማ አንተ ምን ነው ጠቁሯ ጋር ስትደርስ ቸኮልክ እንዴ? ሱዳናዊ ነች ወይስ ምንድን ናት? እቺ የደቡብ ሱዳን መሆኗ በጥሩ ይታያል አይደል? ፊቷ አዎ የደቡብ ሱዳን ናት። በቃ ለፍቶ እሺ። እቺ የኢኳዶሯ ነች። አሳየን ወደ ከፍ አድርገው። ምንድነው? ቀንድ ነው የረገጠችው? ሰው ነው የረገጠችው? እግዚኦ ያላችሁ ቀንድ የሚመስል የፀሐይ የጨረቃ ምልክት ነው የረገጠችው። ፀሐይና ጨረቃ አይንና አፍንጫ አለው። እንዴት አታይም? አፍ ሁሉ እኮ አለው ሰውዬው። አዎ፣ ግን ቅርጹ እንደዛ ነው። ሁለት ቢላም ይመስላል። እግዚኦ የአባቶች ያምናል። እቺ የተማሪያምን ብትር የሚመስልም ይዛለች።
የማን በትር? የተማሪያም በትር ይመስላል። እሺ ስታየው የኢኳዶሯ እቺ ደግሞ ይሄ ለፊሊፒንስ ያስቀመጡት ነው። እቺ የፊሊፒንስ ነች። የፊሊፒንስ ፊሊፒን ገብርኤል እያበሰራት እያለ ማለት ነው። እቺ ደግሞ ራስታ ነገር ነች። እሺ እቺ የዩክሬኗ ማርያም ነች። እስኪ ዩክሬን ሲፎታ እግዚኦ እሺ እቺ ናዝሬት ቤተክርስቲያን ያስቀምጣት ነች። እቺ ወላሂ ማርያም የተባለችዋ ማለት ነች። ኦኬ ባለፈው ወላሂ ያላት ሴትዮ ሰውዬ ማለት ነው። እቺ ቦሊቪያ ነች። ቦሊቪያ ያ ፊታቸው ለምን ደው ማታሳየን? ዙም አርጋት። ዙም አይሆንልኝም። ላይቭ ላይ ያለ ሰው ነው ዙም ያደርገው። ኦኬ ችግር የለም። የቦሊቪያ እሺ ቀጥል። እቺ አንዶራ ያ እቺ ደግሞ ጣውላ ነው የምትመስለው። እስቲ እቺ ታሳዝናለች በእውነት። የ77 ድርቅ የሚባለው አይነት ነበር። ለላ ሰጧቸውም እንደ ይትብይ። እቺ ደግሞ የኢራቅ ነች። የኢራቅ አቤቱ ጌታ የቫቲካኗ ፖፑ ምናምን ነው። ቫቲካኖች ናቸው እቺን ያስቀምጧል። እቺ የቫቲካኗ ማርያም ነች። አብስትራክት ስለሆነ ጳጳሱ ምን እንደሚሰሩ አላውቅም። እዚህ ጋር ጳጳሱ ማለት እቺ የአየርላንድ ነች። እስቲ ስም የለበሰችው ማለት ነው። ይሄ እስከ አጠገቧ ያለው ማን ነው? አጃቢዎቹ ሚካኤል ገብርኤል እያበሰራት እያለን ምልክቱ ነው የሚሆነው። ግን አጠገቧ ያለው ግን ማን እንደሆነ አላውቅም። ሁለተኛ ሰው አለ አጠገቧ። ዮሴፍ ይሆናል ነበረ እንደ ዮሴፍ እሷ ጋር ስራ ሲነገራት ሲያበስራት ቤተ መቅደስ ውስጥ ነው ያሉት። ግን እዚህ ደግሞ አሁን ሊዋረዱ ነው። እቺ የአርሜኗ ነች። አርሜኒያ ያ ዙፋን ላይ ነው ቁጭ ያለችው። እቺ የኢጅፕት የግብጿ ነች። እሺ የግብጿ አሁን የግብፅና የኢትዮጵያ አንድ አይነት መሆን ነበረበት። ኦሪየንታል ተብሎ የተባሉት ግን እርስ በርስ እንዴት እንደማይስማሙ ይለያያል። ይሄ በሆነ ግለሰብ የተቀመጠች ነች። የሀገር ስም የላትም። የግለሰብ ስም ተጽፎባት የራሻ ይመስላል። የፋሚሊ ስም ነው የተጻፈበት። ይሄ የሲንጋፖሯ ማርያም ነች። እቺ ደግሞ
የቻይና የለችም ካለነ ወለሉ ይሄድኩ ነው። እቺ የህንዷ ነች። የማን የህንድ ማለት ወንድ ትመስላለች እቺ። አዎ ፊቷ ወፍራም ነው። እቺ የሮማኒያ እግዚኦ። ይሄ ላስ አበሻ ነው ትመስሎች። ኢስፔራንቶስ አሁን አሪፍ ቦታ ደርሻለሁ። ቺ የአንጎላዋን ይወት የአንጎላዋ ማርያም የአንጎላ ማርያም ዝቅ አድርጋት ፊቷን በምን ቀን ነው ደግሞ የገባው ኢትዮጵያ? አሁን በዚህ ሰዓት እንዳልተኛበት ልታስፈራራኝ ነው። ዝቅ አድርጋት ፊቷን። የአንጎላዋ አትታይም እኮ ህፃን ነው መስሎ። ዌስት አፍሪካ ማለት እኮ ነው። ጥቁር ነች እቺ። ፀጉሯም አፍሪካን ፌስ ነው ያላት። የናይጄሪያ እና የጋና የደቡብ ሱዳንን ሳታሳየን ብትወጣ ሪፖርት አድርጌ ነው የማዘጋበው ቤተ ላይ። የሶስቱን ታሳየኛል፣ የጋና፣ ናይጄሪያ እና ደቡብ አፍሪካ። እቺ የኡራጓይ ነች። የኡራጓይ በቅርጽ ነው የሰራት። የኢንዶኔዥያ በጌታ በኢየሱስ ክርስቶስ ጌታ ኢየሱስ ከእንዲህ አይነት ስራ ስለፈታኝ እጅግ አድርጌ የመቄዶንያ ማርያም ትመስላለች። ስሎቬኒያ እዚህ ጋር አገር አልተጻፈበትም፣ ግን እስከ ወታደሮች ነው። የኢጣሊያ ሁለተኛ ጊዜ ነው የታየው። ምንድን ነው? የስፔን ነው። የስፔን ዋት ሺ ጥቁር ነች በጣም። የዓለም ካርታ ነገር ላይ ነው ያቆሟት። የአልቤኒያ ይህን ኤርሚያስ ቡድ እንደምትል እንግዲህ በለው ህፃኑ በጣም ትልቅ ፊት ነው ያለው፣ የሽማግሌ ፊት ነው ያለው። ወንግ ተር ላይ ያለው ሰውዬ ነው የሚመስለው ህፃኑ። እስራኤልን በሀገሯ እንደዚህ ማሰራቷ ተኝተዋል ማለት ነው። እስራኤላውያኑ በቃ በሙሉ ይሄ ቦስኒያ ሄርዞጎቪና የቦስኒያ ማርያም የእስላም ሀገር አይደል? ቦስኒያ እኮ የእስላም ሀገር ነው። እዚህ የቀድሞ ዩጎዝላቪያ አካባቢ ላይ ያሉ ሀገሮች ናቸው አይደል?
ቦስኒያ የሩሲያ አካል የነበሩት ውስጥ ህብረት ሶቪየት ከነበሩት አንዱ የቅድሙ መልሶ በጣም የሚያዝናና ኮሜንት ስላየው ነው። መልሶ አንዴ የቅድሙ የትኛው? አዎ የመጀመሪያው ዘበንን ያቀፈች ከታች አንዱ ብሎክ አድርጋ አታስወጣው ቄሱ በሌለበት የሜክሲኮ ዋት በጌታ በኢየሱስ ክርስቶስ ፊት አላት እቺ ትንሽ የፊት አክሊል ስር ያለችው ጥቁር ቆይ እስኪ እንትን ላርዝመውና ጠጋ እያደረኩ ላሳይ። ችግር የለውም። አሁን ይታያል። ኧረ ተው ብዙ የሚደነግጥ ሰው አለ እዛው በርቀት። ይሄ ዶሚኒካንስ ዶሚኒካ ሪፐብሊክ ቻይና ደርሰናል። ያው እስቲ አያለ ወይኔ ኤርሚያስ እንደዚህ ማንም መቀለጃውን ይልከር። ኧረ ቆይ የቻይናዋን ያት ፕሊስ በመድኃኒዓለም በጣም ቅድም እየጠየቅኩ እኮ ነበረ። እስቲ ልጅየውን አቅርበው ኛው ነው ማለት ዳንዬ ቻይንኛ ይችላል። እስኪ አናግራት ዳይን ወንድምነት ማይክን ክፈት። ዝም ብለህማ መቀመጥ የለብህም። እቺ ከባድ ነው ወንድምነት፣ በጣም ከባድ ነው። እቺ በሱሺ ያደገች ነች። እቺ ሪፐብሊክ ኤል ሳልቫዶር ላቲን እስከ ዘንባባ ምናምን ነው። የአረቧ ማርያም ሞሮኮ የት አለች? ሰሜን አፍሪካ። ሂጃብ ነው የጠመጠመችው። እቺ ሂጃብ ጠምጥማለች። በልቶ ነው ብለህ ሳውዲው ጋር አድርሰናል። ጌታ ዌልስ አይ ምንድነው? የምን ሀገር ነው? ዌልስ እኮ እንግሊዝ ውስጥ ነው አይደል? እንግሊዝ ውስጥ የምትገኝ ሀገር ነች። ዌልስ ቢኒ የእናንተ ሀገር እኮ ነው። ለምን አትሳቅም ነው? ዌልስ ብለህ ያሳየን እኮ አሳ እኮ የት አለች? እኮ አምጣት እንጂ አቅርባት። ዌልስ እንግሊዝ ውስጥ ከዩናይትድ ኪንግደም አንደኛዋ ግዛት ነች። አየርላንድ፣ ዌልስ ምናምን ነገር እንደዚህ ወታደር ነች እቺ። ገብዝዘዋል ግን እነሱ እንኳን እንደበዘዝ። አሳዎቹ ምንድን ናቸው? አሳዎች ያው የክትፎ መብያ ጣባ ሁሉ አለ እንጂ ያው መሀከል ኖ ያኛው እሱ የጣባ አይደለ? ጥቁሩ ጣባ ክዳኑ ነው ታች እውነት ነው። ጣባ ይሄ መሀከል ላይ እዚህ ጋር ሀገር አልተጻፈባትም።
ድንቡሽቡሽ ነች እቺ። እርጉዝ ናት። እዚህ ጋር እርጉዝ ሆና ነው። ኦኬ ስኮትላንድ አይ የቢኒ ነው እና ቢኒ ናት። እቺ ፓርት ኦፍ ኢንግላንድ እነ ፓርላሜንቱ ነው። ኮሎምቢያ እነዚህ ጨረቃ ቢጤ መርገጥ ይወዳሉ በሙሉ እዚህ ላቲን አካባቢ ያሉት ምንድን ነው? ቅድም እዛ በሩ ጋር ያየ ነው። እዚህ ጋር ሰው በሰሃን ነው ይዛላት የምትቀርበው። እስኪ ሰው በሰሃን ይዛላታለች። እዚህ ጋር ገድለ ክርስቶስ ሰምራ ነው። በቃ ህፃኑ ይሰዋ ነው። ይታያል አይደል? እሷን አላየናትም። እስኪ እሷ አጠገቧ ነው ያለችው። እነዚህ ባሳያችሁ 3 ናቸው። ቀሩ እዚህ ጋር የሆነ ህፃን ልጅ በሳህን የሚመስል ነገር ይዛለች። ድምፅ ይረብሻቸዋል። አሁን እንደሱ ቀጣ አድርግ ያዘው። ቆይ አንዴ ና ተመለስ። መስቀሉ ተዘግዝቆ ነው እዛ ጋር። እስኪ ተዘግዝቆ ነው አይደለም? አልተዘገዘገም። የእንትኖች የካቶሊኮች አንገት ላይ የሚደረገው እንትን መስቀል ጨሌ ነገር አለ ማለት ነው። መቁጠሪያ፣ ትልቁ መቁጠሪያ። ሁለተኛ ጊዜ መሰለኝ ስፔን አለ። ቀድመም ጥቁር ናት ብያችሁ ነበር የስፔን። አሁንም ይወት እቺ እንትን እቺ የባርሴሎና ናት። ጥቁር ነች በጣም። የባርሴሎና ናት እቺ። አቃታለሁ ነው ጋር ኳስ ስትደግፍ አቃታለሁ። ፖላንድ የሆላንዷ አስቸጋሪ ነች። ሁለተኛ ጊዜ ነው ኢጣሊያ። ማልታ ኮሪያ እንዴት ነበረ? ኮሪያ እንዴት ነበረ? አንድ ሚላት ቃል አይደል? ጣሊያን በጣም እንትን ናቸው። በአብዝተውታል። ግቢያቸው ነው መሰለኝ። 3ኛ 4ኛ ጊዜ የጀርመኗ ምንድነው? 2 ልጆች ያቀፈችው። 2 ልጆች አሏት። አቅፋቸዋለች። ወንድና ሴት ልጆቿ ናቸው ማለት ነው። ስለዚህ ማርያም ሴት ልጅ አላት እያሉ ነው ጀርመኖች። ሩሲያ ካግዲላ ቺሊ ሪፐብሊክ ኪሮሺያ ደግሞ ለየት ትላለች።
አሪፍ ቁርጥ ነው ጥቅሙ። ስፔን የቀደሙ ጋር ኮተት በቃ የሰው እጅ ስራ ያላችሁ አንደኛው ሀገር ነው ሉዚያና አንደኛው ሀገር እንኳን ከአንደኛው ሀገር ጋር እንኳን የሚመሳሰል አይቀራረብም። ምንም አይመሳሰልም። ያ ታዚህ ነው የጣዖት መጨረሻው። አሁን ማርያም እንደዚህ የተለያየ መልክ ነው ያላት። እስራኤል ማርያም ይችላል ብላ የሳለች ቆይ የተባረከ እስራኤል ዝም ብላ በታሪክ ውስጥ የጌታችን የኢየሱስ ክርስቶስ እናቱ የዮሴፍ ሚስት ብለው የሳሏት ስዕል የለም በራሱ በእስራኤላውያኑ በጅሽ ይታረክ ሚዩት አርጋዋል። እኔ አይቻላቅም የማርያምን ስዕል የለም ምንም ቦታ አይቻላቅም። ሰናይት ምናልባት ካየች ሰናይት ላይ ማትራ ተገለ ኪሎ ይሄ ቦታ አይቻላቅም። እሺ ይሄ ቦታው ዮሴፍ የነበረበት ማርያም የነበረችበት ቦታ ነው አይደል? ይሄ እነ ማርያም ሰፈር ነው። አሁን እዚህ ጋር አሁን አይገባም በእግር መረገጥ አይችልም። የጌታቸው ነው ይሄ ቤታቸው የነበረው ነው። ይሄ ግቢያቸው ውስጥ አዎ ቤታቸው የነበረው አሁን እንሄዳለን። ደግሞ ገብርኤል ያበሰረበት ቦታ አለ። ገብርኤል ያበሰረበት ይሄ ምን እንደምታሳየን ምንድን ነው? አሁን ወደ ውስጥ ነው። በትክክል ቆይ መልአኩ አግኝቶ ያበሰረበት ቦታ የቱ ጋር ነው? ይተባረክ ሚዩት አርጋዋል። ወደ ቤቶቹን ላሳያት ውስጥ ነው። እሱ አሁን አያስገቡኝም። ውስጥ ለይተው ቦታ ሰርተውለታል። ግን አላሳይሃለሁ። በውጭ ሆኜ ላሳይ እችላለሁ። ይሄ ትክክለኛው የነ ዮሴፍ ቅዱስ ዮሴፍ ሰፈር ነው። የነ ቅድስት ማርያም ጌታችን ያደገበት ትክክለኛው መሬት ነው። ይሄ እዚህ ጋር መርገጥ አይቻልም፣ መግባት የማይፈቅዱልንም። ቤታቸው ይሄ ነበረ፣ የዮሴፍ ቤት ይሄ ነበር። የእነሱ ቤት እዚህ ጋር ነበር።
በመስታወት የሚታየው እዛ ጋር ያለው አዎ እሱ ነው። ድንጋዮቹ ምናምን አሉ በመስታወት ተሸፍነዋል። አሁን መርገጥ አይቻልም፣ እዚህ ጋር መግባት አይቻልም። ታች ያለው ማለት ነው። አቤቱ ጌታ ኢየሱስ ይሄ ዋሻ የሚመስሉት ታች ቤት የነበሩት ናቸው። ትክክለኛው መሬት ነው ይሄ፣ ድንጋይ ምናምን ያልተቀመጠበት የድሮ ቅርጽ ማለት ነው። በዚያን ዘመን ሰዎች ይኖሩበት የነበረው እንደዚህ ነበር። ፈራርሶ ሊሆን ይችላል የሆነ ነገራቸው። አዎ አዎ። ድንጋዮቹ ግን ያንን ጊዜ የሚረገጡት የነበሩት ያንን ጊዜ ቤት ተሰርቶባቸው የነበረ ቦታቸውን ያለቀቁ ናቸው። ምክንያቱም ትላልቅ አለቶች ናቸው፣ ራስ በራሳቸው የተያያዙ ስለሆኑ ከየትም ሊያመጧቸው አይችሉም። ተሰራ እንዳነ ያን የሚጠቀሙባቸው የድንጋይ ወፍጮ በዚያን ዘመን ይጠቀሙበት የነበረው ነው የድንጋይ ወፍጮ። ልክ እንደነዚህ አይነት እነዚህ ድንጋይ ነው። ይሄ ከድንጋይ የተሰራ ነው። ከድንጋይ የተሰሩ ወፍጮዎች ያቺና አሁን ወንድሞች እናቶች ሰማያትና ምድርን የሰራ ጌታ እዚህ ቦታ ላይ እንደ ሕፃን በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት አደገ። እነዚህን ቦታዎች ረግጦ በእንዲህ አይነት አሁን እኛ እዚህ ልንተኛበት አይደለም ልንቀመጥበት ራሱ እንኳን እንወዳለን። ይሄን ቦታ በዩት የቦታው ማርጀትና የነበረውን ማለት ነው። ጌታ እንግዲህ እዚህ ቦታ ላይ ነበረ። እነዚህ ቦታዎች ላይ ተጫውቷል። እነዚህ ቦታዎች ላይ አድጓል። እነዚህ ቦታዎች ላይ አስተምሯል። የ33 ዓመት ቆይታው በምድር ላይ እነዚህ ቦታዎች ላይ ወጥቷል፣ ገብቷል፣ አድሯል፣ ተኝቷል። አቤቱ ጌታ ይታያል። እነዚህ የድሮ ቅርሶች በሰንሰለት ምልክት ተደርጎበታል። ወሰነ ምንድነው? ምንጭ ነገር ነው። ምንጭ ነገር ነበር። እነዚህ የውሃ ምንድነው የሚባለው? ቤረል የውሃ ጉድጓድ ምንድን ነበር የምንለው? ቤሪ ነው። በጣም ውስጥ ጉድጓድ ነው ወደታች። የውሃ መጠቀሚያቸው ነበር ማለት ነው። እዛ ጋር ከድንጋይ የተቀረጸ የተሰራ የውሃ መቅጃ ነገር አለታች።
ይሄን ይመስላል። ቆይ የምችል ካሜራ ይዞ መግባት አይፈቀድም የሚል ምልክት ስላየው ነው። ምናልባት አስፈቅጄ በትክክል የተበሰረችበት ቦታ ማየት የምንችል ከሆነ ላሳያቸው። እኔም ጊዜ እየደረሰ ነው ሻማ ስለሚገባ ይቻላል አይደል? ይቻላል። ቅዳሴ ላይ ካልሆነ ይቻላል። አዎ ድምጽ አለው። ውስጥ የሚረብሽ ድምጽ አለ። ሚውት አድርገን አሳያቸዋለሁ። ሚውት አድርገው እሺ በዚሁ አጋጣሚ ልነግራችሁ ፈልገው ይህንን ቦታ ያሰሩት ካቶሊካውያን ናቸው። በጣም ብዙ ሚሊያርድ ብር እንደወጣ ነው የሚነገረው። በደንብ አድርገው ጠብቀውታል በእውነት። እዛ ላይ ፎቶ ላይ ደግሞ እንዳያችሁት ዩቲዩብ እስኪገባ ድረስ አንድ ነገር ልናገር፣ እኔም የታዘብኩትም ማለት ነው። የሆነ ፎቶ በስህተት ለካ ለጥፈዋል። ያቺ ፎቶ የአፍሮዲታ ፎቶ ነበረ። ሲመረመር የአፍሮዲታ መሆኑ ሲታወቅ አይ መውረድ አለበት ተብሎ አስወረዷት እና ምን ያክል የሚያሳዝን ሁኔታ ላይ እንዳለች እቺ ቤተ እምነት። በተለይ እስራኤል ሀገር ያላችሁ ኦርቶዶክሳውያን እንደው መልእክት ማስተላልፍላችሁ አይናችሁ እግዚአብሔር እንዲከፍት ነው በዚሁ አጋጣሚ የምንነግራችሁ። አሁን ወደ ቤተ ክርስቲያኑ እየገባ ነው። ይሄ ቤተ ክርስቲያን ነው ገብርኤል ያበሰረበት፣ ቅድስት ድንግል ማርያምን ያበሰረበት ቦታ ነው። በጣም ነው ደስ የሚለው በእውነት ቦታው በጣም ደስ ይላል። ወደ ስተግራ እንግዲህ ፉርሽ ይሆናል። ቤተ መቅደስ ነው ያበሰራት የሚለው አስተምህሮታቸው በጣም ፉርሽ ይሆናል። ሁላችሁም ታዘቡ። እኔም ማዝነው እዚህ ሀገር ሆናችሁ ታሪክን እያወቃችሁ አይናችሁን ማትከፍቱ፣ በተለይ ደግሞ ማድሪኮች ወይም አስጎብኚዎች እውነቱን እያወቃችሁ ለዚህ ህዝብ ግን እውነቱን ማትናገሩ በሰማይ ትጠየቃላችሁ። እግዚአብሔር ይጠይቃችኋል። እውነተኛውን ወንጌል ማትናገሩ ዛሬ በጣም ብዙ ሰው አለ። አርብ ስለሆነ እዛ ላይ ፊት ለፊት የምታዩት ነው ገብርኤል መልአኩ ቅዱስ ገብርኤል ማርያምን ያበሰረበት ቦታ ነው። ይትቤ መውረድ ትችላለህ ቀስ ብላ። ትጠየቃላችሁ፣ ስለ እውነት ትጠየቃላችሁ። የምታውቁትን እውነት ስላልተናገራችሁ በእግዚአብሔር ዘንድ ትጠየቃላችሁ። ለዚህ ህዝብ እውነተኛውን ወንጌል ስላልተናገራችሁ በነጭ የታጠረው ነው እትየው ቦታው። አው እዛ ታች አለው በስተግራ ታች አለው። አው ታች አለው። ይትቤ ያዞረው። ቆይ የቱ ይሄ መሀከል ላይ ያለው ነው አይደለም፣ እዛ ውስጥ ያለው። አው ውስጥ ሰዎቹ ጋር ወርታች አለው። አው ውስጥ መግባት ትችላለህ። ይትቤ ሂድና ቀረብ ማለት ትችላለህ። ወደ ቀኝ ሂድና ወደ ቀኝ። ቅዳሴ ላይ ናቸው። ታች አይቻልም። አሁን ሲወጡ ምናልባት እንጠብቅና አሁን መቅረዙ ያለበት ሻማ የሚበራበት ሳይሆን ፊት ለፊት ትንሽዬ ቦታ ናትና እዛ ላይ ነው መልአኩ ቅዱስ ገብርኤል ያበሰራት። እዚህ ነው እንግዲህ ኢየሱስ ያደገው፣ እዚህ ሰፈር ነው። ታችም ከሄድክ ይትቤ የዮሴፍ እንትን የሚሰራበት ቦታው የሥራ ቦታውም አለ ወደ ታች። አናጺ ስለነበረ ናዝሬታው ይትቤ መውረድ አይቻልም ግን ቅዳሴ ላይ ናቸው አለ ኮርስ።
ታኒ ያንቺ እየነዳሽ ነው አይደል? አይ እረፍት ላይ ነኝ። ለዛ ነው አንድ ሩብ ደቂቃ አለኝ እረፍት። እየነዳሽ ግን እንዳታወሪ። ኧረ አላደርግም እሱ። ጎበዝ ነሽ ጀግና። ኢየሩሳሌም ላይ እንዳለ ተራራና ቁልቁለት ኮረብታ ነው። የከተማ ባስ ትነጃለሽ። ያ ኢየሩሳሌም ያስቸግራል ለመንዳት። ያው ዝም ብዬ በቪዲዮ ላይ ሳየው በጣም ጠመዝማዛ እንትን አቀበት ቁልቁለት እኮ አለው። አዎ በጣም ነው ብዙዎች የሚደነቁ እዚህ ሀገር በመንዳታችን ኢየሩሳሌም ውስጥ። ያውም የከተማ ባስ ትልቁና አይደል የምትነጂው? አዎ ሰፈር አንዳንዴ ሰፈር አካባቢ ነው እንሰራ ያው ለልጆች ተብሎ በጣም ይረዱኛል። ይትቤ በቃ መውረድ ካልቻልክ የዮሴፍ ቤት አንዴ ያሳየኝ። ችግር የለውም። ይትቤ ይሰማሃል? አዎ እንትን ላይ ነበሩ፣ ቅዳሴ ላይ ነበሩና በቃ አሁን ወረፋ አለ። የሁሉ ሰልፍ ነው፣ ተሰልፈን ነው እንወጣ። ኦኬ እንደምንም ተፍጨርጭሬ ላልፍ እሞክራለሁ። ና ችግር የለም። በቃ ይትቤ ፊት ለፊት አንዴ ፊት ለፊት ብቻ ሳየና ቦታውን ያው እዛ ፊት ለፊት የምታዩት ነው። ቦታውን ብቻ ሳየን ቦታው እንደሱ አድርጋችሁ ሻማ ይኸው መብራት የሚታየው አለ አይደል? አዎ ሻማ ካለበት ወደ ውስጥ ያለው ማለት ነው። አዎ ወደ ውስጥ ያለው እንደዚህ ያለው ከርብ እንትኑ ማለት ነው። መግቢያው ያው ታውቃላችሁ ኢየሩሳሌም የተለያዩ የጥንታዊ ቦታዎች በራቸው 4 ማዕዘን አይደለም፣ ልክ እንደ ነው የሚያደርጉት። መግባት ጀምሯል። እገባለሁ። እሺ ኧረ ግድ ለመውረድ አይጠብቅብህም። ይተው ሎሊድ ሆፎታ እሱ የተባረከ ነው። አቤል የተባረከ ነው። ክርስቶስ ኢየሱስን ሲያምን ተባርኳል። ቦታ አይደለም እኛን የሚባርከን፣ የባረከን ኢየሱስ ነው። ተባርከህ ውጣ ይላል። ሃይማኖተኛ አቤል ነው እኮ ታውቀዋለህ። ያን ኦርቶዶክስ የኔ ሰፈር ልጅ ጸጋ ይብዛልህ። ይትቤ ግን ነጠላ አይለበስም እዚህ። ይኸውላችሁ አሁን የምታዩት እዚህ ቦታ ነው። በቃ ቅዱስ መልአኩ ገብርኤል ድንግል ማርያምን ያበሰረበት ቦታ ይሄ ነው። መስታወትሽን ዝጊው እህትየው፣ የመኪናሽን መስታወት ዝጊው። እሺ መኪና ሳልፍ ይረብሻል ድምፁ። እሺ በቃ ይሄ ነጩ ያለበት ቦታ አዎ በቃ እዚህ ቦታ ነው አበሰራት የሚባለው። ይገርማል። የታላችሁ ኦርቶዶክስ በቤተ መቅደስ አገኛት ስትሉ የነበራችሁ ኢትዮጵያ ውስጥ የሚዋሽ ውሸት ለብዙ ጊዜ ስናገርበት የነበረ ጂኦግራፊ አስደግፌ ስናገርበት የነበረ አንዱ ይሄ ነበር። ጎብኚዎቹ ያውቃሉ ይሄንን ታሪክ። ዝም የምትሉ ለምንድን ነው የማትናገሩ? ለምንድን ነው በጨለማ ያለውን ህዝብ እውነቱን የማትናገሩት? ስለማያነብ ስለማይጽፍ ነው? እናንተ የምታውቁት በጣም ብዙ የተማራችሁ አላችሁ እዚህ ኦርቶዶክሳውያን ማንበብ የምትችሉ
በጣም ያሳዝናል። አዎ ይሄ ቤታቸው ነው ማለት ነው። ቤቷ ነው ቤታቸው ነው። ታች መሰለኝ አይደለ? መግባት ትችላለህ የት ቤት? እጣኑ በጣም ከብዶኝ ነበር። እጣን ያጥላሉ። በጣም ነው የሚከብድ። በጣም ይከብዳል እጣኑ ከብዶኝ ነበር። አረ ነው ታምሜ ራሱ ስንት ቀን አያችሁት አይደለ? እጣኑን ጌታ ይመስገን እዚህ ጋር ነው አየኑ የት ቤት ሰኒዬ በዚህ ወደ ላይ ነው አሉኝ። ዮሴፍ የሎራ ሁክም ሎ ለማታ بسبب تدبيري لكن يعني لاكتوف ያሳዩህ ግን አዎ ወደ ላይ ነው አሉኝ እኮ እኛ ግን በደረጃ ወርደን ሄድን። ሌላ መንገድ አለ ማለት ነው። ላይ ነው አለኝ ጌት ላይ የቆመው አሾቴር ሎ አታሎ ጸርህ ለለህት ራሆክ ኒክናስኑ ሚሌማታ ትሻል ሚሹ አባል ተፈሪሻል ወላ ንሻል አንሻለ ዘ አባል ሰኒ በዚህ ጋር ናል ይስሉ ዮሴፍ ነው። አዎ ዮሴፍ ነው። የሚሳለሙት እኔውት እንዴት እንደተላጠቀ ቀለሙ ጉልበቱን ሲስሙት ፊቱን ሲያሳየን እንዴ ሽማግሌ ነው ብለዋል ነበር። እንዴ እኮ ጎረምሳ ነገር ነው። አዋል ያ ጉልበት የተሰማ ሽማግሌ ያስመስላል ምርኩዙን አይ በዛ ዘመን ያሉ ሰዎች ምርኩዝ ነገር እንደዚህ ይዛሉ። ካቶሊክ ነች አይደል እንደዚህ ያሰራችሁ? የድሮ ሰው ብቻ የሁሉም ቤተክርስቲያን ብዙ ቤተክርስቲያኖች እንዳይሆኑ የተባበረ እጅ እንዳይሆኑ፣ ምክንያቱም ምልክቶቻቸውን አስቀምጠውበታል። ሌላ ቦታ ላይ እንደዛ ምልክት አይሰጧቸውም። የጥምቀት ባህርና እዚህ ጋር ብቻ ነው ያየሁት ምልክት የተቀመጠበት። አሁን ልታሳየን ነው የዮሴፍ እንጨት የሚሰራበት የነበረው የዮሴፍ እንጨት የሚሰራበትን የነበረው ቦታ ብላኛለች ሰናይት። እኔ አላውቀውም በእውነቱ። ሰኔ የሽለማ ታባልሽ ክሊታው ላይ ኢየሱስ
ይሄ ቦታ ነው። ሰኔ አዎ እዚህ ነው የሚጀምር። ቤታቸው ከዚህ ነው የሚጀምር የሚሰራበት። ትንሽ ስትወርድ ያው ሎየላ ሀክሊታን ይፈሸበት እዚህ ላይ ያው ወረቀት እየጻፉ ጸሎታቸውን ወረቀት እየጻፉ የጸሎታቸውን እንትን ይጥላሉ እዚህ ላይ ያው እግዚአብሔርን እንዲሰማን እያሉ ማለት ነው። ልክ ዌስተርን ወል ላይ እንደሚያደርጉት እዚህ ላይም ያደርጋሉ። እንደምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ ከ30 ዓመቱ ድረስ በዚህ አካባቢ ነው የኖረ። እናትና አባቱን ሲያገለግል ነው የኖረ። እዚህ በጣም አናጺ እንደነበረ ያው ዮሴፍም ይነግረናል መጽሐፍ ቅዱስ። አብሮ እናትና አባቱን ሲያገለግል የነበረ ጌታ ነው ያለንና በጣም ይደንቀኛል። አንዳንዴ አምላክ ሰው ሆኖ ልክ እንደኛ ይበላ ይጠጣ ነበር፣ ልክ እንደኛ ይሰራ ነበርና ምን ያክል መመረጥ ነው ይህንን ጌታ ማወቅ። በዚያው አጋጣሚ እንዴት አምላክ ሰው ይሆናል እያላችሁ እንደው በጣም ግራ የገባችሁ ሰዎች መጽሐፍ ቅዱስ አንቡ እንላችኋለን። ተባረኩ። በቃ እኔ ስራ ልጀምር ነው። ጸጋ ይብዛል ወንድምነት። ተባረክ። ዩቲዩብ አንተ በጣም ሰጉራ ኮል ይላለም ሽሺ አክሻፍ ተዳት ይላል። ይቅርታ ዛሬ አርብ ስለሆነ ችግር የለውም ተዘክቷል። ችግር የለውም። ሌላ ጊዜ እግዚአብሔር ከፈቀደው እናንተ እስክትመጡ ድረስ ኤርሚ የኬርሜሎስ ተራራ ላይ ሆኜ የሆነ ቀን አሳያችኋለሁ። አርብ ሁሉ ጊዜ ኢየሩሳሌም አለሁኝ። እግዚአብሔር ከፈቀደ አርብ ቤተ መቅደሱን የስጢፋኖስ የተገደለበት ቦታ ጌተሰማኒ ምናምን አካባቢ ላሳያችሁ እችላለሁ። እግዚአብሔር ይባርካችሁ። ኤርሚዬ በጣም ነው የምወደው። ሁላችሁንም እዚህ የነበራችሁት ጌታ ይባርካችሁ። ተባረኩ። ቴንክ ዩ ትብዬ ተባረክ። ጌታ ይባርክ። ጸጋ ይብዛልህ። በጣም ነው ደስ ያለን። እንኳንም ደግሞ በዚህ አጋጣሚ ይሄን ቦታ አንድ ቀን ጌታ ይረዳናል። ድጋሚ እንደዚህ ቅዳሴ በሌለ ሰዓት ላይ ጫጫታ በሌለ ሰዓት ላይ ወይ ደግሞ አሁን እንትን የምትል ከሆነ ጸጥ የሚል ከሆነ ቦታውን ብቻ ቀርጸህ የትብዬ ሳትሄድ ተመልሰ መግባት የምትችል ከሆነ ያ ቅዳሴው ካለቀ ገብርኤል አበሰራት የተባለበት ቦታ